ኩረጃ በፍጹም አይቻልም። እንኳን ወደ መጽሐፍ ቅዱስ የጥያቄና መልስ ፈተና በደህና መጡ። ጥያቄዎቻችን ሲጀመር መኮረጅ ፈጽሞ የተከለከለ ነው። በሉቃስ 8:17 የማይገለጥ የተሰወረ የለምና የማይታወቅም ወደ ግልጥ የማይመጣ የተሸሸገ የለም እንደሚል በታማኝነት መልሱን ይስጡ። ይህ ፈተና አይደለም፣ ነገር ግን የእምነት ሙከራ ነው። ይህን ቃል ተላልፎ የተገኘ ማንኛውም ተማሪ ቻናላችንን ላይክ፣ ሰብስክራይብ እና ለ5 ሰዎች ደግሞ ሼር የማድረግ ግዴታ አለ። በቅጣቱ ከተስማማን ጀምሩ ስል ጥያቄዎቻችሁን መስራት ትጀምራላችሁ። ጀምሩ። የኃጢአት መስዋዕት ለማን ይቀርባል? ሀ ለሙሴ፣ ለ ለአሮን፣ ሐመሩሃ ለሕዝቡ ሁሉ፣ መ ለካህናት። መልሱ ሐመሩሃ ለሕዝቡ ሁሉ። የሕዝቡ ጉባኤ ኃጢአት መስራቱን በተረዳ ጊዜ ለኃጢአት መስዋዕት የሚሆን አንድ ወይፈን በመገናኛው ድንኳን ፊት ያቅርብ። ዘሌዋውያን 4:14። የበደል መስዋዕት ምንን ይወክላል? ሀ የበደል ይቅርታን፣ ለ የተግባር ኃጢአትን፣ ሐመሩሃ መልካም ስራን፣ መ እምነትን። መልሱ ሀ የበደል ይቅርታን። ማንኛውም ሰው በደል ቢፈጽም ለእግዚአብሔር ከተቀደሰ ከማናቸውም ነገር በማጉደል ኃጢአት ቢሰራ ከመንጋው እንከን የሌለበትን አውራ በግ የበደል መስዋዕት አድርጎ ለእግዚአብሔር ያቅርብ። የዋጋውም ግምት በቤተ መቅደሱ ሰቅል መሰረት ተመዝኖ በጥሬ ብር ይሁን። ይህም የበደል መስዋዕት ነው። ከተቀደሱ ነገሮች ያጎደለውንም ይተካ። የዚህንም ተመን 1/5ኛውን በላዩ ጨምሮ ለካህኑ ይስጥ። ካህኑም ከበጉ ጋር የበደል መስዋዕቱን አድርጎ በማቅረብ ያስተሰርይለታል። ሰውየውም ይቅር ይባላል። ዘሌዋውያን 5:15-16። የአሮን ልጆች ማን ይባላሉ? ሀ ኢያሱና ካሌብ፣ ለ ኤሌዘርና ኢታሚር፣ ሐመሩሃ አብድዩና ናዳብ፣ መ ሙሴና አሮን። መልሱ ሐመሩሃ አብድዩና ናዳብ። የአሮን ልጆች ናዳብና አብድዩ እያንዳንዳቸው ጥላቸውን ወስደው ፍም አደረጉባቸው። ዘሌዋውያን 10 ከቁጥር 1። እግዚአብሔር ለሙሴ የሰጠው የንጽህና ሕግ የምን ንጽህና አስተምሮ ነበር? ሀ የሰውነት ንጽህና፣ ለ የመንፈስ ንጽህና፣ ሐመሩሃ የምግብ ንጽህና፣ መ ማህበራዊ ንጽህና። መልሱ ሀ የሰውነት ንጽህና። በመካከላቸው ያለችውን ማደሪያዬን እንዳያረክሱና በርኩሰታቸውም እንዳይሞቱ እስራኤላውያንን ከሚያረክሰው ነገር ለዩአቸው። ዘሌዋውያን 15 ከቁጥር 31። በዘሌዋውያን መጽሐፍ መሰረት የኃጢአት ዕለት ምን ተብሎ ይጠራ ነበር? ሀ የመከራ ቀን፣ ለ የስምምነት ቀን፣ ሐመሩሃ የመስክ ቀን፣ መ የእረፍት ቀን። መልሱ መ የእረፍት ቀን። ለእናንተም የተሰጣችሁ የዘላለም ሥርዓት ይህ ነው። 7ኛ ወር በገባ በ10ኛው ቀን ሰውነታችሁን አልክሙ። የአገሩም ተወላጅ ሆነ በመካከላችሁ የሚኖር መጻተኛ ምንም ሥራ ይስራ። የምትነጹበትም ሥርዓት በዚህች ዕለት ይደረግላችኋልና በእግዚአብሔርም ፊት ከኃጢአት ሁሉ ትነጻላችሁ። ዘሌዋውያን 16 ከ29-30። በዘሌዋውያን መሰረት የኃጢአት ስርየት እንዴት ይገኝ ነበር? ሀ በጸሎት፣ ለ በደም፣ ሐመሩሃ በሞት፣ መ በመልአክ። መልሱ ለ በደም።
የፍጡር ሕይወት በደሙ ውስጥ ነውና በመሠዊያ ላይ ለሕይወታችሁ ማስተሰሪያ እንዲሆን ደሙን ሰጥቻችኋለሁ። ለሰውም ሕይወት ስርየት የሚያስገኝ ደም ነው። ዘሌዋውያን 17:11። እግዚአብሔር ደምን መብላት ለምን ከለከለ? ሀ ደም የሕይወት ምልክት ስለሆነ፣ ለ ደም የተስፋ ምልክት ስለሆነ፣ ሐመር ውሃ ደም የሞት ምልክት ስለሆነ፣ መ አይታወቅም። መልሱ ሀ ደም የሕይወት ምልክት ስለሆነ። ስለዚህ እስራኤላውያንን የፍጡር ሁሉ ሕይወት ደሙ ነውና የማንኛውንም ፍጡር ደም አትብሉ፣ የበላውም ሰው ሁሉ ተለይቶ ይጥፋ አልኳችሁ። ዘሌዋውያን 17:14። የእረፍት ዓመት የሆነው የቱ ነው? ሀ 10ኛው ዓመት፣ ለ 5ኛው ዓመት፣ ሐመር ውሃ 7ኛው ዓመት፣ መ 50ኛው ዓመት። መልሱ ሐመር ውሃ 7ኛው ዓመት። በ7ኛው ዓመት ግን ምድሪቱ የእረፍት ሰንበት ታድርግ። ይህም የእግዚአብሔር ሰንበት ነው። በእርሻ ላይ አትዝራ ወይንም አትግረዝ። ዘሌዋውያን 25 ቁጥር 4። የመስዋዕት እሳት የሚነደው መቼ ነው? ሀ ሁል ጊዜ፣ ለ አንድ ጊዜ፣ ሐመር ውሃ በየሳምንቱ፣ መ በየበዓላቱ። መልሱ ሀ ሁል ጊዜ። በመሠዊያው ላይ ያለው እሳት ዘወትር ይንደድ፣ ምን ጊዜም አይጥፋ። ዘሌዋውያን 6:13። በእስራኤል ሕግ ውስጥ የኢዮቤልዩ ዓመት የምን ምልክት ነበር? ሀ የእረፍት ዓመት፣ ለ የመመለስና የነጻነት ዓመት፣ ሐመር ውሃ የጸሎት ዓመት፣ መ የመዝሙር ዓመት። መልሱ ለ የመመለስና የነጻነት ዓመት። 50ኛውን ዓመት ቀድሱ። በምድሪቱ ሁሉ ላሉ ነዋሪዎች በሙሉ ነጻነት አውጁ። ይሄም ኢዮቤልዩ ይሆንላችሁ። ከእናንተም እያንዳንዱ ወደ ቤተሰቡ ርስት ወደ ወገኑም ይመለስ። ዘሌዋውያን 25:10። የሚቃጠል መስዋዕት ሆኖ የሚቀርበው እንስሳ የቱ ነበር? ሀ ላም፣ ለ ፍየል፣ ሐመር ውሃ አውራ በግ፣ መ እርግብ። መልሱ ሐመር ውሃ አውራ በግ። የሚቃጠል መስዋዕት እንዲሆንልህ አንድ አውራ በግ ወስደህ በእግዚአብሔር ፊት አቅርባቸው። ዘሌዋውያን 9 ከቁጥር 2። የኃጢአት ስርየት የሚከናወነው መቼ ነው? ሀ በዓመት አንዴ፣ ለ በየቀኑ፣ ሐመር ውሃ በየሳምንቱ፣ መ በየወሩ። መልሱ ሀ በዓመት አንዴ። ይህ የዘላለም ሥርዓት ይሁናችሁ። በዚህም ሥርዓት መሠረት ለእስራኤላውያን ኃጢአት ሁሉ በዓመት አንድ ጊዜ ስርየት ይደረግ። ዘሌዋውያን 16 ከቁጥር 34። የእሳት መስዋዕት የመንፈሳዊ ትምህርት ምሳሌው ምንድን ነው? ሀ እረፍት፣ ለ መከራ፣ ሐመር ውሃ ፍጹም መስዋዕትነት፣ መ ስጦታ። መልሱ ሐመር ውሃ ፍጹም መስዋዕትነት። ይህም በእሳት የሚቀርብ ሽታውም እግዚአብሔርን ደስ የሚያሰኝ የሚቃጠል መስዋዕት ይሆናል። ዘሌዋውያን 1 ከቁጥር 9። ጥያቄዎቹን እንዴት አገኛችኋቸው? እርስዎ ከተጠየቁት ጥያቄዎች ውስጥ ምን ያህሉን መለሳችሁ? መልሳችሁንና ሐሳብ አስተያየታችሁን በኮሜንት ግለጹልኝ። በቀጣይ በሌላ የመጽሐፍ ቅዱስ ጥያቄ እስከምንገናኝ ደህና ይቆዩ።